ሰላም ወዳጆች እንደምን አላችሁ? ዛሬም ደግሞ እንደተለመደው የሰባት ወር ህፃናት ምግብ የመጨረሻውን ክፍል አራተኛውን ቪዲዮ ከ25ኛው ቀን እስከ 30ኛ ቀን የምንሰራውን ምግብ ይዤ መጥቻለሁኝ። እስከዛሬ የሰራሁትን እያንዳንዱን የስድስተኛውን ወር በአንድ ፕሌሊስት የሰባተኛውን ወር እንደዛ በሌላ ፕሌሊስት ስላደረኩትኝ ለማየት እንዲመቻችሁ ፕሌሊስት መመልከት ትችላላችሁ። በቅደም ተከተል የምትፈልጉት ከሆነ ዛሬ መጨረሻውን ክፍል የሰባተኛ ወር የህፃናት ምግብ ነው የምንሰራው። በሚቀጥለው ደግሞ የስምንተኛ ወር እቀጥላለሁ ማለት ነው። ከወደዳችሁት ሰብስክራይብ ማድረግ ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ የደውል ምልክቱን ተጭናችሁም ሁልጊዜ የምለቀው ቪዲዮ እንዲደርሳችሁ አድርጉ። የመጀመሪያው ለሰባት ወር ህፃናት የምንሰጠው ምግብ ከ25ኛው ቀን ጀምሮ ሽምብራ ነው። ሽምብራን 6ኛ ወር ላይ ስለሰጠ ነው እዚህ ጋር አንድ ምግብ እንጠቀመዋለን። ሌላ ሁለተኛ ምግብ ስለምንጨምር ማለት ነው። ሽምብራችንን ዘፍዝፈን አሳድረን በደንብ እስኪበስል ድረስ ሙክክ ብሎ እንቀቅለዋለን። ቀጥለን ከላይ ልጣጩን በመላጥ በደንብ አድርገን አድቅቀን ወይ በእናጡት ወተት ካልሆነ በፎርሙላ ወተት አሊያ በውሃ ላም እስኪል ድረስ እንፈጨዋለን ማለት ነው። እድሜያቸው እየጨመረ በሄደ ቁጥር 6 ወር ላይ በጣም ቀጠን ያለ፣ 7 ወር ላይ ትንሽ ወፈር ያለ፣ 8 ወር ላይ ደግሞ ማሽ እያደረግን እንደዛ እንትኑን እየጨመረን እንሄዳለን ማለት ነው። እዚህ ጋር 7ኛ ወር ላይ ናቸው። ሽምብራችንን እንደዚህ አዘጋጅተናል። በሽምብራ ውስጥ የተለያዩ ጠቃሚ ንጥረ ነገሮች አሉ እንደ ፕሮቲን፣ ፋይበር፣ አይረን፣ ፎሌት፣ ቫይታሚን ቢ፣ ቫይታሚን ሲ እነዚህ ሁሉ ንጥረ ነገሮች በውስጡ ይገኛሉ። ቀጣዩ ሁለተኛው ከአሁን በፊት የሰራናቸው ምግቦች ናቸው። አሁን 3 ምግብ ቀላቅለን ነው እዚህ ጋር የምንጠቀመው። ድንች፣ ካሮት እና ዱባ ከፈለግን በውሃ እንቀቅለዋለን፣ ካልሆነ ደግሞ በእንፋሎት ማብሰል እንችላለን። እኔ እዚህ ጋር 3ቱንም በውሃ ነው የቀቀልኩት ማለት ነው። እንደሚታወቀው እነዚህም የተለያየ ንጥረ ነገር በውስጣቸው አለ። ፖቴቶ ወይ ደግሞ ድንች ካርቦሃይድሬት፣ ፖታሺየም፣ ቫይታሚን ሲ በውስጡ ይዟል። ካሮት ቫይታሚን ኤ፣ ቤታ ካሮቲን የተባለ ንጥረ ነገር በውስጡ አለ። እንደዛው ደግሞ ዱባም ፋይበር እና ቫይታሚን ኤ፣ ፖታሺየም በውስጡ ይገኛል። የተመጣጠነ ነገር ነው ከዚህ ውስጥ የሚያገኙት። ሌላው ደግሞ እነዚህ ከሶስቱ ውህድ ለበሽታ መከላከል ለአይን የተጣራ ጥራት ያለው እይታ እንዲኖራቸው ያደርጋል። ያው የካሮት የአይን ያጠራል አይደል ታውቃላችሁ። እና 3ቱን በዚህ መልኩ ሰርተናል። እዚህ ጋር እድሜያቸው እየጨመረ ሲሄድ ከ1 ሾርባ 2 ሾርባ እያልን ግማሽ ሲኒ እያልን ደግሞ ወደ 1 ሲኒ እየሄድን እንመጣለን ማለት ነው። እዚህ ጋር ቀጣዩ ደግሞ አንደኛው ምግብ የበቆሎ ዱቄት ዱባ ነው እዚህ ጋር የተዘጋጀው። ይሄኛውን ከ28ኛው ቀን ጀምሮ 28፣ 29፣ 30 ለ3ቱ ቀን ማለት ነው። ቅድም የሰራናቸው ከ25ኛው ቀን እስከ 25፣ 26፣ 27 እስከ 27ኛው ቀን ነው። ይሄኛው ደግሞ አሁን እንዳልኳችሁ ከ28፣ 29፣ 30 ለ3ቱ ቀን የሚሆን ነው። ዱባ የበቆሎ ዱቄት አለ። የበቆሎ ዱቄታችንን ዱባችንን መጀመሪያ እንቀቅላለን ወይ በእንፋሎት ማብሰል እንችላለን። ከዛ ደግሞ የበቆሎ ዱቄታችንን በጥብጠን በደንብ አድርገን እናበስላለን ማለት ነው። እሱ የበቆሎ ዱቄትም እንደሚታወቀው ውስጡ ጠቃሚ የሆኑ ንጥረ ነገር አሉት። ካርቦሃይድሬት አለውና ጥቂት ፋይበር በውስጡ ይገኛል። እንደዛው ደግሞ ዱባ ፋይበር እና ቫይታሚን ያለው ቀላል ምግቦች ናቸው እነዚህ ሁለቱ ምግቦች። ለምግብ መፈጨት ይጠቅማሉ። ጥሩ አቅምና ጉልበት ይሰጣሉ። እዚህ ጋር በቆሏችንን እንደዚህ አብስለን ከዛ በኋላ ከቀቀልነው ዱባ ጋር በማድረግ አንድ ጋር እንፈጨዋለን። እዚህ ጋር ለ6 ወር የምንሰጠውና ለ7 ወር የምንሰጠው የተወሰነ እየተለየ ይመጣል። መጀመሪያ ላይ አዲስ ምግብ ጀማሪ ስለሆኑ በጣም እንደ ውሃ ቀጠን ያለ ያው ፒዩሪ ነው የሚባለው አይደለ? እንደዛ ቀጠን ያለ ይሆናል። 7 ወር ላይ ሲገቡ ደግሞ ትንሽ ወፈር እናደርገዋለን። 8 ላይ ሲገቡ በደንብ አብስለን በሹካ በምናምን ጨፍለቅ አድርገን
ይሆናል የምንሰጠው። ከዛ ከፍ እያሉ ሲመጡ ደግሞ መብሰሉ እንጂ ከፍ ያለ ያው እየጠበቅናቸው እንዳያንቃቸው ምናምን እንደዛ መስጠት እንችላለን። እዚህ ጋር ከ28ኛው ቀን ጀምሮ ላለው የመጀመሪያው ምግብ ነው። ሁለተኛው ምግብ ከአሁን በፊት የሰራ ነው ምግብ ራሱን የእንቁላል አስኳል እዚህ ጋር መድገም እንችላለን ማለት ነው። እዚህ ጋር አዲስ ነገር የጨመርነው የበቆሎ ዱቄት ስላለ ይሄም ለ3 ቀን ነው። ከ28ኛው ቀን እስከ 30ኛው ቀን የበቆሎ ዱቄቱና የዱባውን እንደ መጀመሪያው ምግብ አድርገን ከዛ ደግሞ ለሁለተኛው ምግብ የእንቁላል አስኳላችንን እንጠቀማለን ማለት ነው። አስኳል ያው ነጩ አለርጂ ብዙ ጊዜ ከ1 ዓመት በታች ላሉ ልጆች ብዙ ልጆች ላይ አለርጂ ስለሚሆን ነጩ የእንቁላል ክፍል ከ1 ዓመት በታች ላሉ አይመከርም። አስኳል ግን ከ6 ወር ጀምሮ ይሰጣል ማለት ነው። እንደሚታወቀው የእንቁላል አስኳልም ብዙ አይነት ጠቃሚ ንጥረ ነገሮች በውስጡ አሉ። ፕሮቲን አለው፣ በውስጡ ቅባት አለው፣ ጤነኛ የሆነ ቅባት፣ ቫይታሚን ዲ፣ ኮላይን የሚባል ንጥረ ነገር በውስጡ አለ። አይምሮ እድገት በጣም ጠቃሚ ነው የእንቁላል አስኳል። ወተቱ ደግሞ በራሱ ካልሲየም፣ ፕሮቲን፣ ፋት ስላላቸው አንድ ጋር ሁለቱ ተቀላቅለው ጥሩ የሆነ የጭንቅላት እድገት፣ የአጥንት እድገትና ጥሩ የሆነ እድገት እንዲኖራቸው ለልጆቹም ያደርጋል። ለዛሬ የሰራሁት የመጨረሻው 7ኛ ወር ህፃናት ምግብ ይህንን ይመስላል። ከወደዳችሁት ላይክ፣ ኮመንት፣ ሼር አድርጉ። እንደነገርኳችሁ የ7 ወር የ6 ወር ብዬ ፕሌሊስት ስላለ ለማየት ስለሚመቻችሁ ፕሌሊስት ላይ ገብታችሁ በቅደም ተከተል ማግኘት ትችላላችሁ። ለሌሎች እንዲደርስ ሼር አድርጉት። ካያችሁ ደግሞ ከወደዳችሁት ላይክ ማድረግ አትርሱ። ላይክ ስታደርጉ ሌላ ሰዎች ጋር ይደርሳል። በዛው ብዙ ሰዎችም ሊያዩት ይችላሉ። እንደዛው ደግሞ ድጋፍ ይሆናል፣ ለኔም ሞራል ይኖረኛል። እኔ ህፃናት ልጆች የሉኝም። የምሰራው ያው ለሌሎች እኔ ተቸግሬ ስላለፍኩኝ ሌሎች ለተቸገሩ ቤተሰቦችም ይኖራል ብዬ ነው ይጠቅማል ብዬ ነው የምሰራው። ስለዚህ ይሄንን ማድረጋችሁን እንዳትረሱ። በሚቀጥለው በ8ኛው ወር ምግብ እመጣለሁ። ሌላ ጥያቄ ካላችሁ እንድሰራላችሁ የምትፈልጉት ነገር ካለ ማንኛውም ነገር እኔ ላደርግ የምችለው ነገርን መልሳለሁኝ። መስራት የምችለውን እሰራለሁኝ። ኮመንት ላይ ኮመንት ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እንገናኝ። ደህና ሁኑ። ተባረኩ።